ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት። ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት። ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። ሰው በሌለበት ከተማ ሞት በከበበው ጨለማ ሞገስ ገንዘቤ ዘመዴ በምልጃሽ ቀንቷል መንገዴ። ፋና ሆነሽኝ መብራቴ በክብርሽ ደምቆለኝ ቤቴ። ሐሴት አረኩኝ ደስታ ያዘነው ገጼ ተፈታ። ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት። ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። እንደኔ ኃጢአት በደል ይገባኝ ነበር መስቀል። ጽኑ ኪዳኗ ጋረደኝ በጸሎቷ ታደገኝ። እስኪ ልናገር ስራዋን የምሕረት እናት መሆኗን። ጽዮን እጆቿን ዘርግታ አስታርቃኛለች ከጌታ። ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት። ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። የክብር ሰንደቅ አርማዬ ወደ መቅደሱ መግቢያዬ አንቺን ይዣለሁ ጠበቃ። የሞቴ ታሪክ አበቃ። እልል እላለሁ ከልቤ ልቅሶዬ ሰምሮ ሐሳቤ። ድንግል ፍቅር ናት ሰላም ለክብሯ ይስገድ ዓለም። ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት። ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። የእልፍኜ ማማር ውበቴ ትሩፋቴ ነሽ ሙላቴ። ስምሽ መገነት ሆኖኛል የዛለው ክንዴ በርትቷል። ባማረው ቤትሽ አድጌ በልጅሽ ጸጋ በልጽጌ። በእናትነትሽ በረከት ይኸው ቆሜያለሁ በሕይወት። ባለጸጋ እመቤት ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት። ወጀቡን ቀስፈናል ብለን ማርያም እንዘምራለን እስከ ዘላለም። ባለጸጋ እመቤት
ባለጸጋ እናት አፍሰናል ከደጅሽ ብዙ በረከት ወጀቡን ቀስፈናል እልል ማርያም እንዘምራለን እስከ ዘላለም ላሊበላ እስከ ደግሞ በምዕራቡ እስከ አንተ አጥፋሁት ስሙ ሰጥቻለሁ ብሎ ቃል ኪዳን ሰጣቸው። ደግሞ ወደዚህ ቁመው ድማ ጸልየው 70 ዓመት ወደዚህ ነበሩት። 70 ዓመት ደግሞ በምድረ ጎበታ የሚባል ደግሞ እንደሱ ደግሞ እሱስ ውጭ ነው። በግብፅ ደግሞ 300 ዓመት ተቀምጠው ነው። በአረብ ደግሞ 30 ዓመት በጥርሳቸው ቁመው ደግሞ አረብ ሀገር ደግሞ ምህረት ተቀብለው ደግሞ በሲኦል የነበሩ 700 እልፍ ይላል የዳኑት በሳቸው እሳቸውን በረከትና ትሩፋት ለማግኘት ሲሉና ራሳቸውን ጠልተው የሰው ልጆች የሥጋችን ሕይወትና ባህሪ የሚያሳዝን ብልሹና ከንቱ ፍጡር መሆኑን በመረዳት አባት እናታቸውን ወንድም እህታቸውን በመተው ለሀገራቸው ለወገናቸው መሥዋዕት ለመሆን የምግባርና የሃይማኖት አርበኛ ሆነው ቅዱሳን እንደ ወርቅ ካልነጠሩና ካልተፈተኑ የተዘጋጀላቸውን ቅዱስ ስፍራ አያገኙምና የዚችን ዓለም ውጣ ውረድ ጥለው ለማትሞተው ነፍሳቸው በመጋደል ከመቃብር ውስጥ ለሚጣለው ሥጋቸው መልካም ታሪክን ጥለው ለመሄድ በመወሰን በብሕቱና ሕይወት መኖር መርጠው በዚህ በያዝነው የሽቅድምድሞሽ የግብግብ ዘመን ሌቦችና ቀማኞች እንዲሁም አሳይ መሲዎች ከሚካፈሏትና ከሚደሉትባት ዓለም እንዲሁም የብዙዎች ሕልውና በዓለማዊ ወጥመድ ተይዞ እያንዳንዱ ስሜቱን እንኳን መግታት ተስኖት ከማየት ይልቅ በሦስት አበይት ምክንያቶች ስለ ጽድቅ የሚሰደዱ አሉ። አንደኛ፣ በዓለም ኖረው በደስታ መጋረጃ እየተሸፈኑ ሥጋን ከማታለል በሰሩት ኀጢአት በመጸጸትና ራስን በራስ በጽኑ ንስሐ በመቅጣት የመረረ ልቅሶ በማልቀስ በመስገድና በመጾም በውስጣቸው የተደበቀ የአውሬነት መንፈስ ፈንቅሎ ለማውጣት ወደ በረሃ ምድረ በዳ ሸሽቶ ሰውነትን በንስሐ ለማጥራት ሲሆን፣ ሁለተኛም ደግሞ በፈጣሪ ተመክሮ ቤቱን፣ ንብረቱን፣ ወንድሞችን፣ እህቶቹን፣ እናት አባቱን፣ ሚስቱን፣ ልጆቹን፣ ባለቤቱን፣ ንብረቱን፣ ምርቱን ትቶ ወደ በረሃ ወደ ገዳም ግባ ወይም ግቢ ተብለው ሲታዘዙ ማቄን ጨርቄን ሳይሉ ዓለማዊ ምቾታቸውን ትተው ለእግዚአብሔር ክብር ሲሉ ለጽድቅ የሚቆሙ አሉ። ሦስተኛም ራሳቸውን በማስገል በገዳም በብሕቱና መኖር ኀጢአትን ያስተሰርያል፣ ነፍስን ይቀድሳታል ብለው በማመናቸው ብዙዎች ኢትዮጵያውያን አባቶችና እናቶች የምድራዊውን ዓለም ድርጊቶችና ጣዕም ደስታና የተድላ ሕይወት ጠልተውና ንቀው ከተፈጥሮተ ሥጋ ተፈጥሮተ ነፍስ ይበልጣል ብለው ራሳቸውን ለእግዚአብሔር ጃንደረባ አድርገው በጾም በጸሎት በብሕቱና ሥርዓት በንጽሕና በድንግልና ጸንተው እግዚአብሔርንና መላእክትን መስለው በመኖር በሥራና በቅድስና አግኝተው ስለዚህ ለመንፈሳዊነት ሲባል ብቻ ደማቸውን በማፍሰስ ከኀጢአት ጋራ በመፋለም መስቀል ተሸክመው ወንጌልን ተምረው ገድል ተጋድለው ለእኛ ለደካሞች ኃይል የሆነን ዘንድ ለተቸገሩትና በኀጢአት በዝሙት ወንጀል የወደቁት እንዲምርላቸው ረሃብ፣ ችግር፣ ቸነፈር በሰው ላይ እንዳይበዛ ሰላም እንዲሰፍን ጦርነት እንዲጠፋ የሕይወት ትእዛዝ ለማሰማት ጆሮአቸው የከበደና ደግ ለመስራት የሚዘገዩትን የልባቸው ድንዳኔ ለሰልስ ዘንድ
የመከራ ግርፋትም እንዳያገኛቸው ያለመታከት ይጸልያሉ። ስለዚህ በዚህ ፊልም አማካኝነት የብሕትውና ሕይወት ምን እንደሚመስል ብዙዎች እንደሚገምቱት አንድ ዛፍ ስር ወይም ዋሻ ውስጥ ቁጭ ብሎ እየተመጸወቱ መጸለይ አለመሆኑን በየቀኑ ከ16 ሰዓታት ያላነሰ በእርሻና በከብት እርባታ በመሰማራት እንጨት ከበረሃ በማምጣት ዳቤ በመጋገር ወፍጮ በመፍጨት የዘጉ መነኮሳትን በመርዳት ከባድ የሆኑ ሥራዎችን በመስራት ተጠምደው ሲያገለግሉ ቆይተው ምናልባት ለ2 አሊያም 3 ሰዓታት ብቻ ጋደም ማለት የሚቻልበት ኑሮ መሆኑን ራሳቸውን ለማጽደቅ ሲሉም የሚያደርጉት የተናጥል የግል የጥቅም ፍላጎት እንዳልሆነ ማሳወቅ ይቻል ዘንድ ይህን ፊልም አዘጋጅተናል። በ1414 ዓመተ ምህረት ጻድቁ አጼ እንድርያስ ለታላቁ አባታችን ለአቡነ ገብረ መንፈስ ቅዱስ ተጋድሎ ቤተክርስቲያን አሰርቶ ገዳም አስገድሞ ቅዱስ ላሊበላ ካሰራው ከደብረ ሊባኖስ ገዳም ቀጥሎ መናንያን በስፋት እንዲኖሩበት አድርጓል። ይህም እስከ 1527 የግራኝ ወረራ ድረስ ቆይቶ በመፈራረሱ ለ270 ዘመናት ጠፍ ሆኖ ቆይቷል። በዚህ ወቅት ልዩ ልዩ ጦርነቶች ይካሄዱ እንደነበረ ቢታወቅም ከብቱን መንዳት፣ ንብረቱን መዝረፍ፣ ቤቶቹንና የሃይማኖት ስፍራዎችን ማቃጠል አልበቃ ብሏቸውና ለስልጣኔ ምስክር እንዳይሆኑ ሁሉንም ማጥፋት አንሷቸው የፍሬ ዛፎችና ሀገር በቀል የሆኑ ተክሎችና እጽዋቶች እንዲነቀሉና እንዲወድሙ ማድረጋቸው ዝናብ መጣሉን አቆመ። በዚህ ወቅት ለሃይማኖታቸው ጸንተው የኖሩ ሰዎች ከእግዚአብሔር የተጣለባቸው መከራ መሆኑን አውቀው የሃይማኖታቸውን ጠላት ዝም ማለትና በቸልታ መመልከት ለወገኖች መከራን ማትረፍ መሆኑን በመረዳት መዋጋትን ንስሐ እንደ መግባት ቆጥረውት በመፋለማቸው የኢትዮጵያ ሃይማኖት አልተሸነፈም። በመሆኑም ይኸው ገዳም በንጉሥ ሳህለ ሥላሴ በ1804 ዓመተ ምህረት እንደገና ታንጾና ተሰርቶ 30 ካህናትና 30 ወታደሮች ተልከው አገልግሎቱን ቀጠለ። በመቀጠልም በ1894 ዓመተ ምህረት በዳግማዊ ምኒልክ በኋላም በ1915 ዓመተ ምህረት በንግሥት ዘውዲቱ ዘመን ታድሶ አገልግሎቱን ቀጥሏል። በተለይ በ1928 በኢትዮጵያና በኢጣሊያ መሃል ጦርነት ተደርጎ በነበረበት ጊዜ አርበኞች ከአካባቢው ምቹነት የተነሳ እዚህ የትጥቅ ትግል ያድርጉ ስለነበር ከመነኮሳቱና ከቀሳውስቱ ጋር ሆነው ጣሊያንን ድል ስለነሱት ለበቀል በመነሳት ወንበር ማርያምን አቃጥሎ ይህም አላንስ ብሎት ጦርነቱን የመራችሁት እናንተ ናችሁ በማለት የዝቋላ አቡነ ገብረ መንፈስ ቅዱስ ገዳምን ያገለግሉ የነበሩትን መናንያንን ለአርበኞች ስንቅ ታቀብላላችሁ ብሎ ሞጆ ከተባለው ቦታ ወስዶ እንደገደላቸው የገዳሙን መነኮሳት ለስደት እንደዳረጋቸው በተለይ መምህር ማሞ የሚባሉትን አርበኛ ቄስ ለመግደል ዓይናቸውን ሲሸፍን አይሆንም በማለታቸውና ከጀርባቸው በኩልም እንተኩሱቦ ሲባሉ እምቢ በማለታቸው በ6 ጥይት ተደብድበው ከተገደሉ በኋላ አስክሬናቸው ይቃጠል ተብሎ የነበረው ቀርቶ የቅዱስ ሰማዕትነት ቆብ ጭነው በክብር ተቀብረው እንዳለፉ አበው ይመሰክራሉ። በዚህ ወቅት ፋሺስት ኢጣሊያ በአውሮፕላን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ላይ የጣለው ግዙፍ ቦምብ ሳይፈነዳ ተንከባሎ ወድቆ መነኮሳቱም ሆነ መቅደሱ ለአደጋ ሳይጋለጥ ቀርቷል። ይህ መረን ያጣ የጣሊያን ፋሽስታዊ ድርጊት በመጽሔተ መንፈስ ቅዱስ የተገለጠላቸው አባ በልዓቱ አርብ ጠዋት በቤተ ክርስቲያኑ መግቢያ አካባቢ ቁጭ ብለው ንፍሮ ሲበሉ ምነው አባታችን ሲባሉ ስንቄን እየበላው ነው ማለታቸው ይታወሳል። በዛው ዕለት ነበር ጣሊያን ዝቋላ ገብቶ መነኮሳቱን ወደ ሞጆ የወሰደና የፈጃቸው። አባ በብልዓቱ ግን ወደ ዱር ሄደው ተሰወሩ። መነኮሳቱም የጣሊያን ወረራ እስኪያልፍ ድረስ የአባታችንን ጽላት ከገዳሙ በስተ ምስራቅ በሚገኘውና አሁንም ድረስ የአሞራ ገደል እየተባለ ከሚጠራው ዋሻ ውስጥ ይዘው ዕጣን እያጠኑና እየቀደሱ የመከራውን ዘመን ማሳለፍ ችለዋል።
በዚህ መልክ ጣሊያን ከኢትዮጵያ ከወጣ በኋላ ሰላምና መረጋጋት ባለመኖሩ የመነኮሳት ማህበረሰብ ባጭር ጊዜ አልተከሰተም። ከምንም ተነስቶ ለባህታውያን ቤት ተሰርቶ የሰንበቴ ቤት የዕቃ ቤት ወዘተ እስኪሟላ ብዙ ጣውረት ነበረበት። ከዕለት ወደ ዕለት ከዓመት ወደ ዓመት እየመነነ የሚመጣው የመነኮሳይትና የመነኮሳት ብዛት የዛሬውን ገጽታ የያዘው በብዙ ውጣ ውረድን በዙሪያም ሆነ በዓለም ላይ በሚገኙ ምዕመናን ከፍተኛ አስተዋጽኦ ነው። ስለዚህ በአሁኑ ወቅት ያለውን ትክክለኛ የብህቱና ሕይወት አስመልክቶ ግልጽ ግንዛቤ ያስጨብጣል ብለን ያመንበትን ዶክመንተሪ መረጃ በዚሁ መልክ አቅርበነዋል። መራራው ዘመን አልፎ መልካም ዘመን እንዲተካ በዚህም እግዚአብሔር ለሰው ልጆች የሰጠው ጸጋ ሀገሪቱ ትክክለኛ መንፈሳዊ አቅጣጫዋን ይዛ እንድትጓዝ ከጠባቂ መላእክት ባሻገር ቅዱሳን አበው ያላቸውን አስተዋጽኦ ማለትም የእግዚአብሔርን ስም የሚቀድሱና የሚባርኩ ሥራውንም የሚናገሩ አባቶችና እናቶች፣ ጻድቃን ኢትዮጵያውያን የሀገሪቱን መንፈሳዊ ሕይወት በመምራት ያላቸው ወሳኝነት ተጨማሪም ቅዱሳኑ ጸጋ ይህ ዓለም የማይወስነው ስለሆነ ከዚህ ዓለም በሞት ከተለዩም በኋላ በአካለ ነፍስ በአጸደ ነፍስ ባሉበት በዚህ ዓለም ሥራ በሰሩበት ወዛቸው በነጠበበት ደማቸው በፈሰሰበት አጽማቸው በተከሰከሰበት መታሰቢያቸው በተደረገበት በሚደረግበት ተአምር ሲደረግ ይኖራል፣ ሲደረግም ኖሯል። ቀድሞ የተራራው አካባቢ መንፈሳዊነት በጣም የተለየ ስለነበር አናብስትና ነብሮች ሰዎች ውሃ ሊቀዱ ሲወርዱ ለሰው ቅድሚያ ይሰጡ እንደነበረ ዛፍማ አባለማ ምስክር ነበሩ አላረፉ። አንድ ጽድ አምጥቼ አንድ ልጅ አብረኛ ያላመጣና የወደቀውን ነው እዚያም እያሳለሁኝ ሲያበራ ስም ጠልቃ 2 ሰዓት ቆይቶ ይበራል። ሌሊቱን ጉር ሲያበራ ያድራል። ነበር ወሰደልኝና ያውን በነበረበት አስቀምጠዋል። ደግሞ አባለማ የሚባሉ አረፉ እንጂ እሳቸውም እንደዚሁ ከዚያ ጸበሉ ሲያበራ እንተውሱን አይተው ወስደው እንደውም ለከተማው አሳይተዋል። ዛፎቹ የሚንቦገቦጉ እንደነበረ ትላልቅ በዓላትና ሰንበት ሲሆን በሐይቁ ዳር ከዋክብት የሚመስሉ ብርሃናት ከዛፎቹ ውስጥ ወደ ላይ ሲወጡና ወደ ሐይቁ ዳርቻ ሲገቡ ተመሳሳይ ብርሃናት ደግሞ ከዋው ወደ ላይ ሲመጥቁና መልሰው ሲገቡና መሃል ላይ ደግሞ የተሰበሰቡ የብርሃን አምድ በሐይቁ ይወርድበት እንደነበረና ላደለው ለበቃ ሰው በብርሃን አምዱ ላይ የእግዚአብሔር መላእክቶች ሲወርዱና ሲወጡ ለስሙም ክብርና ምስጋና ሲያቀርቡ ማየት ይቻል እንደነበር የዝቋላ የጽሞና ተራራ የሚስጥር መገለጫ ስፍራ ገዳም እንደነበረ መብራቱማ ይታያል። መብራቱ እኮ ማቋረጫ የለውም። ለሊት ቀን ለሊት ይታያል። አሁን በወር ስላሴ በተርስኪያን ሲኬድ እኛ አንዳንድ ቀን ስንሄድ እንደውም እዚህ ግንቡ ዝም ብለን እሱኑ ስናይ እዛ ታምር ምናምን ያመልጠናል። ቤተክርስቲያን ጸበሉ እየመጡ እዚህ ማጥማቸውን እኛም አይተናል። አንድ ልጅም በ6 ሰዓት ወስዷት ያው በመንፈሷ ወስዋስ እዚያ ተቀምጣ ሳይሰራ ገና ሳይሰራ ሄዳ ሲያጥኑ አግኝታለች። ማን ነው የሚያጥነው? አባት ስውሮች ቅዱሳን ሁልጊዜ ያጥናሉ። እዚህ ደግሞ አንድ ሴትም ደግሞ እንደዚሁ ውሃ ልትቀላዶ ወደ ላይ ጨለማ ይዛቸው በላይኛው ሂጅ መንገድ ተሰስቶኝ ተቀምጬ አፋፉ ላይ ተቀምጬ ሳለ እንዲያው ንሻ እንትን ጽናው
ቤተክርስቲያን እንትን ጸበሉ ቤተክርስቲያን አለ ነው የሚባለው። ቤተክርስቲያን በተሰራበት ኪዳነ ምሕረት አልተሰራም ነበር። እዚያ ድንኳን ተክለው 40 ቀን ሲቀመጡ ወለል ብሎ ቤተክርስቲያኑ ታየኛል። ባህር ያለው ወለል ብሎ በጸበሉማ ማንፈር እንኳን ያኔ አሁን ሲሆን ማለት ከውሳን በሰንሰለት ታስሮ ካሩሲ ደስ ይመጣሉ። እዚህም እየዳኑ እያገለገሉ የሚኖሩ አሉ። ብዙዎች አሉ፣ ወንድሞች አሁን ብዙ አሉ። ብዙዎች አባቶችም ብዙ የዳኑ አሉ። ተበሽታቸው እየተፈወሱ እዚሁ ብዙ ይቀራሉ። ማሄዱ ብዙ አሉ። የዳኑ የሚሄዱት ማምኑ ሰቆጡ እዚህ የዳኑ የሚጸበሉ ማን ቆጥሮት እነሱ መጣው ማን ቆጥሮት ደግሞ ብዙ ነው። ቤተክርስቲያን እዚሁ እንዳለ የተረጋገጠ ነው። በዚህ ከብርሃን የተሰራ እንደዚህ በዚህ በጠበሉ ላይ ያለ ነው እንጂ ከብርሃን የተሰራ ነው እንጂ ግዙፍ ቤተክርስቲያን እንዴት አይታይም? እንዴት ይደበቃል ይላሉ እንትኖች አንዳንዶቹ ማለት ነው። ለምን አይታይም ይላሉ። አሁን እንደ ዋልድባ ማለት ነው። ዋልድባ አሁን እንትን ነው እንደዚያ ከብርሃን የተሰራ እንደዚህ እንደ ፀሐይ ሰሌዳና እንደዚህ እንደ ጨረቃ ሰሌዳ ማለት ነው። እንደዚህ ያለ በዚያች እጽዋ በወጣችበት ዋሊ የምትባል እንጨት አለች። እሷ እንግዲህ ምጥመቷ እስከ 30 ክንድ ከላይ ድረስ ነው፣ እስከ ደመና ድረስ እንደሚደበቅ በዚያ እንግዲህ በእሷ ላይ የታነጸ ቤተክርስቲያን አለ ይባላል። የተሰራ እንግዲህ እንደዚህ ከብርሃን የተሰራ ነው። ከብርሃን የተሰራ ማለት ነው። አሁን እዚህም እንግዲህ ያለው እንደዚህ አይመስልም። ይወዳል፣ ግዙፍ ብርሃን ይወዳል። ዝም ብሎ እንደሚነገር እንትን ይላል፣ ይወርዳል። ወርዶ ዞሮ ደግሞ ሲመለስ ይታያል። እነዚያ እንግዲህ ሌሎች አይደሉም፣ የመላእክት አካል ነው። አባታችን አቡነ ገብረ መንፈስ ቅዱስ ለአያሌ ዘመናት የጸለዩበት በየጊዜው ህሙማን የሚፈወሱበት አምላከ ብርሃን ረድኤቱን ለወዳጆቹ የሚገልጥበት ልዩ በሆነ አቀማመጡና ቅርጹ ትልቅነቱ ክብደቱ ከማህበረሰቡ የተነጠለ መሆኑና መንፈሳዊ ድባቡ የተራራውን ማዕከል አድምቆት አስውቦት ለብዕቱና ህይወት ምቹ ሆኖ ይገኛል። የዝቋላ ተራራ የጥንታዊና ታሪካዊ የዝቋላ ገዳም ከአዲስ አበባ በደቡብ ምስራቅ 84 ኪሎ ሜትር ርቀት ላይ ነው የሚገኘው። ከደብረ ዘይት ከተማ ደግሞ በስተደቡብ ምዕራብ በኩል 40 ኪሎ ሜትር ርቀት ላይ ይገኛል። ከደብረ ዘይት ከተማ ወደ ዝቋላ ገዳም ለመሄድ ሁለት አማራጮች ናቸው ያሉት። የመጀመሪያው ምቹ መንገድ ነው የሚባለው ዝናብ በሌለበትና መንገዱ ጭቃ ባልሆነበት ወቅት የሚመረጥ ነው። ሐሙስ ገበያ ተብሎ ወደሚጠራው ስፍራ የህዝብ መጓጓዣ መኪናዎችን በመጠቀም መድረስ ይቻላል። እዛ ከተደረሰ በኋላ የአገሬው ህዝብ ከበቅሎ ጀምሮ እስከ አህያ ድረስ ስለሚያከራይ እንደ አስፈላጊነቱ በእነዚህ በመጠቀም ተራራውን መውጣት ይቻላል። ዝናባማ ወቅት ሆኖ መንገዱ ከጨቀየ ግን አዱላላ ወደሚባለው ስፍራ በህዝብ መጓጓዣዎች በመገልገል ሄዶ በተመሳሳይ መልኩ ረጅሙን የተራራ መንገድ መውጣት ይቻላል። የመንገዱን ወጣ ገብነትና ገደላማነት መቋቋም የሚችሉ መኪናዎች ካሉ ጠቅላላ ጉዞን በመኪና በመውጣት መኪናውን ጥሩ ቦታ አቁሞ ወደ ገዳሙ መግባት ይቻላል። ይፈቅዳል። በጣም ነው የሚፈቅዱት። አባታችን አቡነ ገብረ መንፈስ ቅዱስ ልጆቻቸው ምእመናን እየተንገላቱባቸው ነው፣ እያዘኑ ነው እንደው መንገድ እንዲገባላቸው ነው እንጂ እንግዲህ አባታችን ምእመናን በአመቱ መጥተው ቦታቸው ነው ተሳልመዋቸው ቢሄዱ ደግሞ ያላቸውን አራቆ ቢሄዱ እንዴት አይወዱም? የታሪካዊና ምስጢራዊ ገዳም የጽዮን ተራራ ነው ቢባል ማጋነን አይሆንም።
ከባህር ወለል በላይ 2989 ሜትር ላይ መገኘቱ ቀዝቀዝ የማለትን ባህሪ አላብሶት ለልዩ ልዩ ሀገር በቀል እጽዋቶች አዋፍና የዱር አራዊት ምቹ የመጠለያ ስፍራ ሆኖ ያገለግላል። ይህ የጽዮን ተራራ በመባል ሊፈረጅ የሚችል መንፈሳዊ ስፍራ በጾም በጸሎት በተመስጦ ተወስኖ እግዚአብሔርን ለመቀደስ የቅዱሳን አባቶችና እናቶችን እንዲሁም የቅዱስ አባታችንን ተጋድሎና ጸጋ ለመቋደስ ምርጥ ቦታ ነው። የውሃ እጥረት ስላለ በቦታው ውሃ በጀሪካን ይዞ መሄድ ይመረጣል። ወደዚህ ወራራ በመናድርገው ጉዞ የምናያቸው ግን የማናስተውላቸው የምንሰማቸው ግን ልብ ብለን ያላዳመጥናቸው መልእክቶችን በመገንዘብ ያላየነውን አቅጣጫ እንድናይ ያደርገናል። በዚህ ገዳም ዘግተው የሚኖሩ የበቁ እናቶችና አባቶች ጸጋና በረከት እንዲደርሰን የቅዱስ ስፍራውን የተረጋጋና መንፈስ ቅዱስ የረበበበትን የተሰወሩ አባቶችና እናቶች የህልውናቸው ዋልታ የሆነው ጸሎትና ምስጋና ተግባራዊ የሚያደርጉበትን መድረክ ከእግዚአብሔር ጋር በፍቅር በህብረት እንዲኖሩበት ቅዱስ ስፍራውን ማወክ ተገቢ አይደለም። ይህ የዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ከተቆረቆረ 871 ዘመን አስቆጥሯል። ገዳሙ የራሱ የሆነ መተዳደሪያ ደንብ ሲኖረው በአሁኑ ጊዜ 300 መደበኛ መናንያንና መነኮሳት ይገኛሉ። ከ100 ያላነሱ ደጅ ጠኞችና አፈር ጠባቂዎች አሉ። ገዳሙ የወንድና የሴት ገዳም ሲኖረው አስተዳደሩ ግን አንድ ነው። የእድሜ ባለጸጋ የሆኑ ለሀገርና ለወገን ለዓለም ሰላም የሚጸልዩ አረጋውያን በዚህ ገዳም ይገኛሉ። ከዚህ በመቀጠል የገዳሙን የተለያዩ ተግባራትን እንመለከታለን። አንድ መነኩሴ ወደ ገዳሙ ማህበረሰብ ለመቀላቀል በሚያደርገው ጥረት ጸባዩ ተጠንቶ ለሃይማኖቱ ያለው ቀናይነት፣ ለሥራ ያለው ተነሳሽነት ተገምግሞ ገዳሙ ሲያምንበት ብቻ መመንኮስ ይፈቀድለታል። የ13 ሰዎች ምርፋቅ ከዓመተ ዓመት በዓል ሰርክ ሳይሉ ከቀኑ 8 ሰዓት ጀምሮ እስከ 10 ተኩል ድረስ በጽኑ ጸሎት ስግደትና ሱባኤ ለሀገርና ለዓለም ደህንነት፣ ሰላም እንዲሁም ፍስሐ ሳይታክቱ ይጸልያሉ። መነኮሳቱ በዕለት ተዕለት ኑሯቸው መጽሐፈ መነኮሳትን፣ ስንክሳርን፣ ገላትንና ልዩ ልዩ የጸሎት መጻሕፍቶችን በማንበብ በመጾም በመጸለይ በመስገድ ከሰይጣን ጋር ከሚያደርጉት ውጊያ ባሻገር 3ቱን የንጽሐ ሥጋ፣ 3ቱን የንጽሐ ነፍስ፣ 4ቱን የንጽሐ ልቦና ማዕረጋት ከማጤንም በተጨማሪ የነፍስ ማዕረጋቸውን ለማሻሻል እግዚአብሔር በሰጣቸው ተስፋ መሰረት የሥጋቸውንም ድክመት አርመው ወደ ከፍተኛ ማዕረጋት የደረሱም ሆነ የሚደርሱ መኖራቸውን ከመነኮሳቱና ከመነኮሳይቱ ጋር ያደረግነው ውይይት ያረጋግጦልናል። ይህ አሁን ያለንበት የጸሎት ቤት ይባላል። ምርፋቅ አባቶች በገዳሙ
13 የምርፋቅ አባቶች በማህበር ተመርጠው ሁል ጊዜ ሰርከ ጸሎት የሚያደርሱበት ቦታ ነው ማለት ነው። እና በየቀኑ ከሰኞ እስከ እሁድ ድረስ ባለው ቀኖች ከቀኑ 8 ሰዓት ደወል ይደወላል፣ የጸሎት ደወል። እነዚህ በዚህ የተመደቡ አባቶች ይመጣሉ። ከዚህ ተገይተው ከ8 ሰዓት እስከ 9 ሰዓት ዳዊት ይደግማሉ። ከ9 ሰዓት ደግሞ እስከ 10 ውዳሴ ማርያም ጸሎት የማህበር ጸሎት ጠቅላላ ተደርጎ መሐረና አብ ተደርጎ እግዚኦታ ይደረሳል። ከዚያ በኋላ ወንጌል ይነበባል፣ ኪዳን ተደርሶ ከዚያ በኋላ ጸሎት እናበቃለን ማለት ነው። ጸሎት ካበቃን በኋላ በዚህ ቦታ በጸሎት የተወሰኑ አባቶች ምግብ አይበሉም። ሁሉ ጊዜ እሁድ ቅዳሜና ባላምሳ ካልሆነ በስተቀር ጾማቸውን ነው የሚውሉ። ያንን ጸሎት ጨርሰን 10 ሰዓት ስንወጣ ሳልና ከሚባል አለ በገዳም አንድ እንዳነባበሩ ያለ እየተጋገረ ይመጣልናል። ያንን ሳልና ከደግመን ያንን ፈትተን ያችን ከቀመስን በኋላ ጠቅላላ 10 ሰዓት ተኩል በየቤታችን እንገባለን ማለት ነው። እና ይሄንን በዚህ ቦታ ጸሎት የምናደርሰው እንግዲህ ለገዳሙ፣ ለማህበሩ፣ ለአካባቢው፣ ለህዝቡ፣ ለሀገሩ፣ ለሀገርም ለወገንም ጠቅላላ ለዓለሙ ይሆናል ብለን ይህንን ጸሎት ሁል ጊዜ የማይታጎል ጸሎት ነው። ቅዳሜና እሁድ ሲሆን ከጠዋቱ 2 ሰዓት ጀምረን እስከ 3 ሰዓት ዳዊት ደግመን ውዳሴ ማርያም ደግመን እንጨርሳለን። ከቀኑ ደግሞ 9 ሰዓት ደውለን ያን የተለመደውን መሐረና እንዳደርሳለን እሁድና ቅዳሜ። እና ከዚህ በተረፈ ደግሞ ሌላውን ደግሞ አባቶች የተረፈውን ያስተካክሉታል። እዚህ ላይ ያበቃለሁ። ስለ ገዳሙ አው አባታችን ሊቀ ምርፋቅ ተናግረውታል። ሆነም መቼስ ይህን ነገር ይህን ቦታ ከጥንትም በጸሎት የተመሰረተ ነው። በአቡነ ገብረ መንፈስ ቅዱስ በታላው ጻድቅ ተጣጥቀው የጸለዩበት፣ ኢትዮጵያን አስራት የተቀበሉበት፣ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ከፈጣሪያችን የተናገሩበት ቦታ ነው። ሆነም ግን መቼስ ይሁን ወደስተፊቱ እግዚአብሔር እስካሁን በዚህ ቸርነት ተጠብቀዋል። ሆነም ደግሞ ለእንግዲህም እግዚአብሔር ያውቃል። እግዚአብሔር አምላክ ይህን ቦታ ተጠብቆ ክብሩ እንደ ጥንቱ የነበረውን አጋዜን የነበረውን አርዌ ሁሉ በሀገሩ ተውሶ እንዲኖር እግዚአብሔር ፈቃድ ይሁንልን። የጥንት ክብሩ የጥንት ደኑ የጥንቱን ማዕረጉ ተጎናጽፎ ለብሶ በእድሜያችን ያው እንድናይ እግዚአብሔር ይፍቀድልን። እሺ፣ እዚህ አሁን ከምናያቸው አባቶች አንዱ አባቴ ዜና ወልደ ገብርኤል ይባላሉ። ታቦቱ የኪዳነ ምሕረት ጽላት እዚህ ቤተ ክርስቲያን ከገባበት ከ1972 ዓመተ ምህረት ህዳር 6 ቀን ጀምሮ እስከ ዛሬ ድረስ ሰለቸኝ ደከመኝ ታከተኝ ሳይሉ ቤተ ክርስቲያኑን በቅዳሴ የሚያገለግሉ አባት ናቸው። ስሜ መምህር መንግስቱ ፈንታውን ይባላል። የምገኘው በዚሁ በዝቋላ ገዳም ሐዲሳትን እያስተማሩ ነው። 12 ተማሪዎች አሉኝ። ያው ሀገረ ስብከቱ የሰጠኝ የላከኝም በዚያው ነው። አሁን 3 ጉባኤ አሄዳለሁ። ወንጌል፣ ዮሐንስ ወንጌል፣
ጳውሎስ አሁንም ጳውሎስ ብራው ያለ ያሄዳለው 3 ጉባኤ ነው 12 ተማሪዎች አሉኝ። እነዚሁም በጣም ይማራሉ። ገዳሙ ተስማምቶናል። የጀመርንበት ጊዜያችን ከ96 ነው የጀመርና አሁን ዛሬ 4 አመት ይዘና ማለት ነው። በ4 አመት ያው ጳውሎስን እየዘለቅን ማለት ነው። የተወሰነች ፍራንክ አለች። ከዚያች የሚማሩም አሉ የተቀበሉ እንደኛ ደግሞ ቃለ እግዚአብሔሩን ስለፈለጉት በሊጽናት ደግሞ እየለመኑ በአባቶች ስርዓት በአባቶች ልምድ በእንተ ማርያም እያሉ እየለመኑ የሚማሩ 3 ልጆች አሉኝ። እነሱ አሁን ቀዳሚው ቃል ደርሰዋል ማለት ነው። ዮሐንስ ወንጌል መጀመሪያውና ይሄን ነው የሚመስለው እንግዲህ ከዚህ ታላቅ ቦታ ያው ሐዲሳት መምህዱ ያለ ማለት ነው። ቀዳሚው ቃል ወቶ ጌታ ወንጌልን ወንጌላውያንን ሲያጽፍ በመዋቅር ጀመረ፣ በመሰረት ጨረሰ። ቤት መሰረቱ ከመዋቅሩ መዋቅሩ ከመሰረቱ የተያያዘ እንደሆነ የወንጌላውያኑ ነገር የተያያዘ ነው እንጂ በተከ አይደለም። ቅዱስ ቅዱስ ስሉስ ዘይትነገር ሀበኒ ግበር ፍሬ ዘያሰምረከ ከማስተሪ በስብሐቲከ ወየውለከ እንዘገብር ዘዚአከ ፈቃደ በታምንሆ እፄዋካ በወፄውእ መንግሥተከ ይትቀደስ እግዚኦ ስምከ በላዕሌነ እስመ ኃያል አንተ እኩት ወስቡሕ እግዚኦ ነጽር ሰረዴቴ እግዚኦ አውጥረ ዴቴ ታፈሮ የሰሩ ለስጓር ነው ሲለ ጉድ የሆሙ ታፈሮ ለአገር እኮ ለሌላ ጉድ የሆሙ እግዚአታ ቢሮም ለብኑ እንኳን ቋላይ ተሰይ ታሰይ ሁሉም ዳሱ ከግዚኦ ወይ ባሉ ዘልፋ እግዚአብሔር ለቅሯር ነው ተከ ሁሉ ጊዜ አንተ ነው እስኪን አነ እግዚአብሔር ዳኒ ረዳን እስከየ አንተ እግዚኦ አምላክ ቤት ጎንዲ ስብሐት ለወልድ ወመንፈስ ቅዱስ ለዓለሙ ዓለም መርጌታ መዝገቡ አረጋ እባላለሁ እና በዚሁ በገዳሙ በዝቋላ ገብረ መንፈስ ቅዱስ ገዳም ንባብ ቤት እንደመኖሩ ይታወቃል። እንዲሁም ሁና ተማሪዎች ከሀ ጀምረው እስከ ዳዊት ከፊደል ማለት ከፊደል ጀምረው እስከ ዳዊት ከዳዊትም በኋላ ሀሳብ ያለው ጾመ ድጓ መማር ይችላል። ያም ባይሆን ወደ ቅዳሴ ይሻለኛል ያለ ወደ ቅዳሴ እንደየ ሀሳቡ ወይም ወደ ቅኔ ቤት ወይም ወደ ዜማ ቤት ወይም ወደ መጽሐፍት ቤት ይሄዳል እና
ዳዊትም ከጨረሱ በኋላ ወደ ቅዳሴ ቤት ይሄዳሉ። ከቅዳሴም በተለይ ወደ ተለያዩ ቦታ ይሄዳሉ። ከየደረጃቸው ተመልሰው ለማገልገል ይበቃሉ። እግዚአብሔር ይባርከና ይሳለና ያሪ ገጾላኔ ነው ነው ከሆነ ነው ወኩሉ አይዛር ነው ተገገነ ወላጋ ጊዜው አይዛብ ጊዜው ገነ ወላጋ አይዛብ ሁሉ ቤተሰብ ታሰበ አይዛብ ሰብት ከነ ወላዛ ባረት ወተማረው አይዛብ በምድር ገነ ወላጋ አይዛብ ጊዜው ገነ ወላጋ አይዛብ ሁሉ ምድር ነው ሀበርት ፍሬያ ወርከነ እግዚአብሔር ወላከነ ወርከነ እግዚአብሔር ወኩሉ ምድር እጼዋካ በወጼው መንግሥተከ ይትቀደስ እግዚኦ ስምከ በላዕሌነ እስመ ኃያል አንተ እኩት ወስቡሕ ወለከ ስብሐት ለዓለመ ሌና ይቅረብ እንግዲህ እኔ ስሜ አባ ኃይለ ሚካኤል ፈንቴ ይባላለሁ። የዚህ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የቅዳሴ መምህር ነኝ። አዎ በዚህ ትምህርት ቤት ውስጥ በቅዳሴ ትምህርት ቤት ውስጥ በርከት ያሉ ተማሪዎች አሉ። አሁን ግን ያው በወቅቱ ተዘዋውረው አጨዳውን ምኑን አጭደው ቀለባቸውን በአሁኑ ሰዓት ይሰበስቡና በጋውን ቁጭ ብለው ነው የሚማሩት። ይሄ በመሆኑ የተወሰኑ በርከት ያሉ ተማሪዎች አሁን የሉም። ትንሾቹ ናቸው አሁን ያሉት። እንግዲህ ያው ሌላ ቀን እንግዲህ በርከት ብለው በመጡ ጊዜ ያው ተማሪዎቹ በርከት ያሉ ቢያንስ እንግዲህ ከ30 በላይ ይሆናሉ ለጊዜው እዚህ ያሉት። ለጊዜው እንግዲህ እነዚህ ናቸው ያሉት። ያው በዚህ ትምህርት ቤት እንግዲህ ያው በመጀመሪያ ጠዋት ከ2 ሰዓት ይነሱና በ2 ሰዓት ቅጸላ አለ። በ3 ሰዓት ያው ወንበር መተከያው ነው። ከ3 ሰዓት ጀምሮ እስከ 7 ሰዓት ባለው ጊዜ ውስጥ ያው ወንበር ይተከልና የትምህርቱ ሂደት ይካሄዳል። ከ7 ሰዓት በኋላ ደግሞ እንደዚሁ እረፍት ይሆንና ወደ የምሳ ይሄዳሉ። እንደገና በ10 ሰዓት ይመጣሉ። ቅጸላ ይጀመራል። እስከ 12 ይቀጽላሉ። በ12 ደግሞ ያው እንደገና የማታው ትምህርት ይጀመራል። በዚህ መልኩ ነው እንግዲህ ትምህርቱ የሚካሄደው።
ይህን ይመስላል። ያው በመጨረሻም ያው እንግዲህ ከዚህ አሁን ባሉት አይነት እንግዲህ ተምረው ያው ለቤተ ክርስቲያን አገልግሎት የሚውሉ ናቸው። ግማሾቹም ያው እንደዚሁ በእኛ አይነት ያው አስተማሪ ሊሆኑ ይችላሉ። የቅዳሴ መምህራን የሚሆኑ አሉ። እንደዚሁ ቅዳሴ አስተማሪ ይሆናሉ። በአሁኑም ሰዓት በቅርቡም ቢሆን ያው ቀዳሾች፣ ካህናቶች፣ መነኮሳት፣ ቄሶች የሚሆኑ አሉ። እስከ ጳጳስን ደረጃ የሚደርሱት በዚህ መልኩ ተምረው ነው። ይህን በመሰለ ሁኔታ ተምረው ነው እና ይህንን ይመስላል የቅዳሴ ትምህርት ቤቱ። ሰለጠነ በሚለው አበበ በስኮት ሰለጠነ ብያለሁ። እናንተ እንግዲህ እውቀት በሚለው ዳሽ፣ አመረተ በሚለው ዳሽ፣ ወለወለ በሚለው ዳሽ፣ ውይይት በሚለው ዳሽ። ስለዚህ እናንተ እምላእሉ አይሁድ ሰቀሉ ወሚመይ ያእመሩ እግዚአ ኩሉ ይፍሳ በላቸው እባላለሁ። በ1971 ዓመተ ምህረት ከዚህ ከገዳም መጥቼ በምናኔ እኖራለሁኝ። አሁን የምንገኘው በደብረ ዝቋላ ገዳም አቡነ ገብረ መንፈስ ቅዱስ ገዳም ገበሬ ቤት በምግብ አዳራሹ አካባቢ ነው። ይህ የምናየው የምግብ አዳራሽ ሲሆን ገበሬዎቻችንና አርዲቶቻችን ማለት የገዳሙ ሰራተኞች ምግብ የሚመገቡበት፣ በተጨማሪም ደግሞ በአባታችን ክብረ በዓላት ከገጠርም ሆነ ከከተማ ከሩቁም ሆነ ከቅርብ የሚመጡ ምእመናን የሚያርፉበት ነው። በዚህ በፊት ለፊታችን የምናየው የኩሽና ቤቶች፣ የምግብ ማብሰያ ቤቶች ናቸው እና በእድሜ የበለጸጉ እና ገዳሙን በመርዳት ያረጁ አባቶቻችንን ለመርዳትና ለመጦር አቅም ያላቸው ወንዶችም ሆኑ ሴቶች አርዲቶች በመውጣት በመውረድ ላባቸውን ደማቸውን በማፍሰስ ይረዳሉ። ለነዛ አባቶች የሚሆነውን ምግብ ከዚህ አካባቢ በማምረት ያቀርባሉ። ከዚህ በስተጀርባ የሚገኙት ቤቶች የገበሬዎችና የአርዲቶች ወይም የገዳሙ ሰራተኞች የማደሪያ ቤቶችና ክፍሎች ናቸው። ከዛም ቀጥሎ የሚገኘው ደግሞ የገዳሙ ከብቶች በረት ነው። የፍየሎችና የበጎችም ጉረኖዎች ይገኛሉ እና አቅማችን በፈቀደ መጠን አላማችን ራሳችንን በራሳችን እየረዳን ለመኖር ነው። እምላእሉ አይሁድ ሰቀሉ ወሚመይ ያእመሩ እግዚአ ኩሉ ዘያዩ በቃሉ ኩኑ እንከ ከመ ብእሲ ጠቢብ ዘይጸውም ወይጼልይ ወያስተሰሪ በእንተ ኃጢአቱ ሁሩ በጽድቅ። በገዳሙ ውስጥ ያሉትን ማህበረ መነኮሳት የአርዲትነት ሊቀ አርዲት ነው። የስራ ድርሻ ሊቀ አርዲት ነው። ያው ማህበሩን ወጥቶ ወርዶ የሚሰራውን አርዲት መምራት ነው። ማንኛውም በስራ ዘርፍ የተሰማራውን የማህበር ሰው በተለያዩ የስራ መስኮችና ዘርፎች አሰማርቶ ማሰራት ነው እና ያው በገዳሙ ውስጥ እንግዲህ ብዙ መነኮሳት አበው አባቶች፣ እናቶች ያሉበት ነው። ግን እኔ የምመራው ያው አርዲቱ ወጥቶ ወርዶ የሚሰራ አርዲት ይባላል። ያው አርዲቱን በቆላ በደጋ በማንኛውም የስራ ዘርፍ ተፋጥነው የሚሰሩና ጉልበታቸው ወጥተው ወርደው ሊሰሩ የሚችሉ ወንድሞች እህቶችን ከሩቅ ያለውን በማቅረብ ለአበው መነኮሳት አባቶች በገዳሙ ዙሪያ ለሚገኙት ቆላ በመውረድ በተለያዩ የስራ ቦታዎች ላይ በመሰማራት
ብዙ የስራ የልማት ዘርፎች አሉ። እነሱን እናከናውናለን። ዛሬም ያው እንደምታዩት እንግዲህ በዚህ የእርሻና የሰብል ወቅት በመሆኑ በገዳሙ ውስጥ የሚገኘው የሰብል ማሳ ይሄ ነው ቦታው። ይህን የሰብል ስብሰባ እያካሄድን ነው ያለ ነው። እንግዲህ ያው መናኙ እንደምታዩት ወደዚህ የሚወርደው እሁድ ማታ ነው። እሁድ ማታ ወደዚህ ይወርዳል። ያው ሰኞ 2 ሰዓት ስራ እንጀምራለን። ከ2 ሰዓት ያው እስከ 3 ሰዓት እንሰራና 3 ሰዓት የጸሎት ጊዜ ይጨበጨብና አቡነ ዘበሰማያት ለ15 ደቂቃ ጸሎት ይደረጋል። ከዛም በስራችን ላይ እንሰማራና 6 ሰዓት ሲሆን እንዲሁ የጸሎት ጊዜ ይከበራል። አሁንም ለ15 ደቂቃ የጸሎት ጊዜ ይደርሳል። እዛ በኋላ ያው 7 ሰዓት ምሳ ግብዣ አለ። ምሳ ከበላን በኋላ እስከ 9 ሰዓት እንዲሁ በስራ ላይ እንሰማራለን። ከ9 ሰዓት እስከ 9 ከሩብ ድረስ ያው የጸሎት ጊዜ ይከበራል። እንዲሁ እያል በመስራት እስከ ቀኑ 11 ሰዓት ተኩል ድረስ በስራ ዘርፍ ላይ እንውላለን። ከ11 ተኩል በኋላ ወደ ቤት እንሄዳለን። ያው በስራ የዋለው ማህበር ወደ ማረፊያ ቦታ ሆኖ 2 ሰዓት ላይ የተገኘው ቤተ እግዚአብሔር ያፈራውን ያው ማህበር እህል ከቀመሰ በኋላ ሁሉም የዕለቱን የጸሎት ጊዜውን የሚታ ጊዜውንም በሽፍት አፈራርቆ ይጠቀማል ማለት ነው። እና በዚህ ገዳም እንግዲህ ያው ብዙ የስራ ዘርፎች ነው ያሉት። ይሄ ነው ተብሎ ስራው ሊመጠን አይችልም። ግን ማህበሩ እንደምታዩት ገዳሙ ውስጥ ብዙ የስራ እውቀት ያላቸው አሉ። ገዳሙን ለመለወጥ ብዙ የስራ እውቀትና አይምሮአቸው ብዙ ደረጃ ተምረው የተለያየ ሰው የተለያየ ችሎታ ያለው አለ እዚህ ገዳም ውስጥ። እና እንግዲህ በማንኛውም በገንዘብም ሆነ በአይምሮ በአስተሳሰብ ከጎናችን ሆኖ ይሄን ብንፈጥር ይሄን ልንሰራ ብንችል ብሎ የሚሰጥ ሀሳብ የሚሰጥ ሰው ካለ እንኳን ለዚህ ገዳም ለሌላም ገዳም የሚረዳ ኃይልና አቅም እንዳለን ይሄ የታመነ ነው። ማለት ያው በቂ የጉልበት ኃይል አለ። እንደገና ፍላጎትም በዚያው ልክ ነው። እንግዲህ የጉልበት ኃይልና ፍላጎት ካለ ልቤን እምነት ባፌ ላውራ ፍቅሩ በውስጤ ስለሞላ ውለታው ብዙ ብዙ ነውና አይሰለቸኝም ሳቀርብ ምስጋና የልቤን እምነት ባፌ ላውራ እምነት ባፌ ላውራ ፍቅሩ በውስጤ ስለሞላ ውለታው ብዙ ብዙ ነውና አይሰለቸኝም ሳቀርብ ምስጋና የልቤን እምነት ባፌ ላውራ ፍቅሩ በውስጤ ስለሞላ ውለታው ብዙ ምሕረት ይገባልና ውዳሴ ስብሐት በደላችን ጠፍቷል በእሱ መከራ ሁሉን ይቅር ብሎን ሆኗል ከኛ ጋራ የልቤን እምነት ባፌ ላውራ ፍቅሩ በውስጤ መድኃኒት የሆነኝ እግዚአብሔር አምላኬ ከሐዘን ያጽናናኝ